መሰላችሁ ተመልካቾች? አርሰናል ሰነፍ ገበሬ እንዳረሰው እርሻ ቁልቁል እየሄደ ነው። የቁልቁለት ጉዞ የማያቆም ይቅርታ። እኔ ግን ከጻፉልኝ መረጃ ጋር ምንም የምትለው ነገር አልተመሳሰለብኝም። ምንድነው የምታወራው? ምን መሰለህ፣ ዋነኛው የአርሰናል ችግር አሰላለፉ ነው። መሀሉ ክፍት ነበር፣ ቁልቁለት ሆኗል። እንደዚህ ጎሉ ያመዘነ ይመስላል ወደ እነሱ ነበር እና ለፒኤስጂ ደግሞ ያ ክፍተት ተመቸ። አለመዋቀሩ ዋጋ አስከፈለ። በጣም ነው የሚገርመው አንተ። እሺ ተጫዋቾችስ? ማርቲኔሊ ብራዚላዊ ሸበላ ኳስ ጠፍቶበት ታይቷል። እንደ ፈረንሳይ ኤክስ ከተማ ነዋሪ ጡረተኞች ተልፈስፍሶ ተስተዋለ። ሚካኤል አርቴታ ድል ናፍቀው የማታ ማታ። አርቴታ ማለት አጥቂው ነው? ኖ አሰልጣኙ ነው። ኖርዝ ለንደን ፎሬቨር ዋቴቨር ዘ ዌዘር። ዝናብ ነው ዛሬ ብራዘር። አርሰናል እንኳን ዋንጫ ራት አይበላም። አርሰናል ዋንጫ ከበላ በቅሎ ትወልዳለች። ዘራ መድኃኒት ላይት ለበረሮ፣ ለቁንጫ፣ ለጉንዳን እንዲሁም ተዋንን የሚያጠፋ ምርጥ ዘራ መድኃኒትን ይዘን መጥተናል። በቤቶ ሆነው ሰላማዊ እንቅልፍን እንዲሁም ደስታን እንዲያገኙ ምርጥ መላ ከዘራ። ዘራ መድኃኒትን ለየት የሚያደርገው በረሮ ከነንቁላሉ ይገድላል። እንዲሁም አይጥን ሲገድል አድርቆ በመሆኑ ምንም አይነት ጠረን አያመጣም። ዘራ መድኃኒት ዋንጫ አትበላም ነክሷርስዬ አርስዬ ተከካችን ኳርስዬ አርስዬ ቻርጅ እየበላብን ተሸገረ። ኦኬ ቻርጅ በጣም ይበላብን። ኦኬ ፉትቦል ታሪክ ያርሰናል ማለት ይኸው ምን ተቃጠለ ሲባል ትሰማለህ? ጨጓራዬ፣ አንጀቴ፣ ጨጓራዬ። ያርሰናል ደጋፊ እስቲ ቆየን ካየንም በላ አንድ ላይ እስኪ አንተ እስኪ ቆየን ካየ በሬ ስጋ ቆየን ካየ እሱ የሌለው እንጀራ ቆየን ካየ ንጹህ ፍቅር ቆየን ካየ አርሰናል ዋንጫ ከበላ ቆየን ካየን አይደል? ለአርሰናል ለቡድኑ የተገጠመው ግጥም በአዝማሪ ቢቀርብ እንዴት አሪፍ ነበር። የአርሰናል ነገር ተውት አይወራ፣ ጉቦ እንኳን አይበላም ቀበሌ ቢሰራ ተብሎለታል። አርሰናል ያው እንግዲህ እንደምታዩት ነው። የራሳችሁ ደጋፊ ነው እንግዲህ የተነበየው። ተጫውተን ልንበላው ስንል ስንንሰፈሰፍ እንጥለዋለን ነው እንግዲህ አመቱን ሙሉ ለዚህ ነው የምትሮጡት። እንቁላል እንኳን መብላት አይችልም አርሰናል። አይ ያሩ ይሄዳችሁ ጨዋታ ብቻ። አረቄ ይመቸኛል ሚስቴን ቆንጆ አድርጎ ያሳየኛል። አረቄ ይመቸኛል ገደለም ልቤ ይችላል ችላለው ይሆን ቢያመኝም ጨክኖ አንቺን ሚጠላ ባም አገባ የበላውም በላ አርሴ ብቻ ቀረ ቆቆር እየበላ የማይተኮስ መድፍ ስሎ በደረቱ ዋንጫ ባይኑ ካየ 21 ዓመቱ ተኳሽ የሌለው መድፍ አስቀምጦ ቤቱ አጨራረሱ ላይ ይቆማል ባናቱ። ወይኔ ደሃ መሆን ስቃይ ብቻ እኮ ነው። ምን ተስፋለን ወይ ዘንድሮ? ማበዴ ነው ማበዴ ነው። አይ
በፈጸምከው ቀለል ያለ ወንጀል መሰረት አርሰናል ዋንጫ እስኪበላ ድረስ በእስር እንድትቆይ ተወስኖብሃል። ምን ነው ክቡር ዳኛ፣ ከዚህስ የሞት ፍርድ ይሻል ነበር። ቤቢ ለምንድን ነው የምታለቅሰው? የአርሰናል ደጋፊ እንደሆን እያስገደዱኝ ነው። እኔ እዚህ የመጣሁት ለማሸነፍ እንጂ ሁለተኛ ለመውጣት አይደለም። ይሄ የአርሰናል ዋንጫ ማስቀመጫ ካቢኔት ነው። የውድድር ዓመቱ ሳይጀምርና ወተት ሳይወደድ ቶሎ እንግዛ። ቢልልኝ ዋንጫ ቢልልኝ ብሎ ቢመኝ በከንቱ ተስፋ አርሰናል ዋንጫ ላይ ያነሳ ቆየሳ 20 ዓመት በዛ ዋንጫውን ጾሙት እንደዋዛ ጠውልጎ ቢልልኝ ዋንጫ ቢልልኝ ብሎ ቢመኝ በከንቱ ተስፋ አርሰናል ዋንጫ ላይ ያነሳ ቆየሳ አርሰናል ዋንጫ ሊበላ ይሄን ኢራኑ አርሰናል ዋንጫ ሊበላ ይሄን ቢላ 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 አርሰናል Brandon Race on the track. ይህንን ያውቃሉ ፓርት 2። አርሰናል ለመጨረሻ ጊዜ ፕሪሚየር ሊግ ሲበላ ሮናልዶ 18 ዓመቱ ነበር። ጋርናቾ አልተጸነሰም ነበር። ባቡር የሚንቀሳቀሰው በከሰል ነበር። ክትፎ 15 ሳንቲ ነበር። እንቁላል የብር 5 ነበር የሚሸጠውና የአርሰናል ደጋፊ የሚባል አልተፈጠረም ነበር። No God please no no እና የዚህን ዓመት ዋንጫ እኛ ነን እንበላው እያላችሁ አታደንኩሩን። ዋንጫ ባለፈበት አታልፉም። እኔ የምልህ አርሰናል ደግፍ ከምትባልና በራብ ሙት ከምትባል የትኛውን ትመርጣለህ? ምን ማለት ነው? ሁለቱም እኮ አንድ ናቸው። This are the Rastaman with the Gwende combination at the Doggy Station. Yes, Malayan, Nabe Rasta. እስኪያገጣጥመን እንጂ ጊዜና ቦታ ለኔ የምትሆን ህይወት ከቶ መተፋ አለች አለች አንድ ቦታ አለች አለች አንድ ቦታ የኔ ስጦታ አለች